ከአፍሪካ በቆዳ ስፋት የመጀመሪያዎቹ ረድፍ ላይ ትገኛለች። በልዩ ልዩ አየር ንብረቶች የበለጸገው መልክዓ ምድሯ የአስደማሚ ተፈጥሮ ሀብቶች ክምችት እንድትሆን አስችሏታል። ከርሰ ምድሯ ለቁጥር የሚያዳግቱ የተፈጥሮ ማዕድናትን አምቆ ይዟል። የሀገሪቷ መጠሪያ ስም የሆነው የአረብኛ ቃል ጥቁር አፍሪካዊነትን ለማመልከት የተሰጠ ስም እንደሆነ የታሪክ ድርሳናት ይጠቁማሉ። የኑቢያና የስልጣኔ አሻራዎች የሆኑ ጥንታዊ ፒራሚዶች መገኛም ናት። በኪነ ጥበብ በኩል በዓለማዊ ገነት ውስጥ በምናብ ወስዶ የሚዘፍቅ ሙዚቃ ቅኝቷ ለጥሞ ዜሞቿ ጆሮ ገብነት ግርማ ሞገስን ለግሶታል። እነ ሰኢድ ከሊፋ፣ ከማል ተርፋስ፣ ሙሐመድ ወርዲን የመሳሰሉ ድምፀ መረዋ የሙዚቃ ፈርጦች በተስራቅራቂ ድምጾቻቸው በምስራቅ አፍሪካ የሙዚቃ አፍቃሪያን ልብ ውስጥ በፍቅር ታትሟል። የምናወራው ስለ ምስራቅ አፍሪካዋ ሱዳን እንደሆነ መቼም አይጠፋችሁም። የዛሬ አነሳሳችን ስለዚች ሀገር መልካም ጎን እያነሳሳን ማደናቅ ሳይሆን በሀገሪቷ ውስጥ እንደ አዲስ የተቀሰቀሰውን ድንገተኛ ግጭት ተንተርሰን መንስኤውን ከግጭቱ ጀርባ ያሉትን ኃይሎችና ውጫዊ ጣልቃ ገብነትን በተመለከተ ከተለያዩ ምንጮች የቃረምነውን መረጃ በማጠናቀር ከጆሮአችሁ ልናደርስ ሽተን ጀባልናችሁ ነው። ጤና ይስጥልኝ ውድ የኤችኤፍሲ ሚዲያ ተከታታዮች እንደምን ከርማችኋል? ይህ የወቅታዊ መረጃ ዝግጅታችን ነው። ሱዳን ከነጻነት ማግስት እንደሌሎች የአፍሪካ ሀገራት ሁሉ ጸብ አጥቷት አያውቅም ይባላል። 6 ጋጋሚ ወታደራዊ መፈንቅለ መንግስት በማድረግ ከአፍሪካ የቀደማት እንደሌለ የሚነገርላት ሱዳን በአብራኳ ክፋዮች ጡጫ ክፉኛ ስትነረትና በዲሞክራሲ እጦት ስትታመስ መኖሯ ይነገራል። በአፍሪካ ረጅሙ የእርስ በርስ ጦርነት የተባለለትን የሚሊዮኖችን ነፍስ በመቅጠፍ ሀገሪቷን ለሁለት ከፍሎ ደቡብ ሱዳን የምትባል አዲስ ሀገር የፈጠረውን ጦርነትም አስተናግዳለች። ከ300,000 በላይ ህይወት የረገፈበት የዳርፉር አሰቃቂ ጦርነትም ሱዳንን በዓለም አቀፍ ማህበረሰብ ዘንድ ክፉኛ ያስነቀፋት ከመሆኑም በላይ የቀድሞ ገዢዋን አልበሺርና በአረቦች እንደሚደገፍ የሚነገርለትን የያኔው ጃንጃዊድ ሚሊሻን የአሁኑን ፈጥኖ ደራሽ ፖሊስን በሰው ዘር ፍጅት በዓለም የጦር ወንጀል ፍርድ ቤት ያስከሳቸው መሆኑ የቅርብ ጊዜ ትዝታችን ነው። ወደ ሰሞነኛውና የሐሳባችን መነሻ ወደ ሆነው ስንመለስ ደግሞ አልበሺርን ተባብሮ ከስልጣን ባስወገዱት የሱዳን ጦር ኃይል አዛዥ አብደላህ በአልቡርሃንና በፈጥኖ ድራሽ ፖሊስ አዛዥ ሙሐመድ ሐምዳን ደጋሎ ወይም ሐምዶክ ተፈቶ ከወታደራዊ ኃይል ጋር ባደረጉት ስልጣን የመጋራት ስምምነት መሰረት ወደ ስልጣን እንዲመለስ ተደረገ። ነገር ግን የነጻነትና ለውጥ ኃይሎች እና ሌሎች ቡድኖች ስምምነቱን በመቃወማቸው በጃንዋሪ 2 2022 ሐምዶክ ከስልጣን ተወገደ። ለወራት ከዘለቀው ድርድርና የሰላም ውይይቶች በኋላ የተለያዩ የፖለቲካ ኃይሎችና የነጻነትና የለውጥ ኃይል የሆኑትን የሲቪሊያን የፖለቲካ ተቃዋሚ ጎራን ጨምሮ የፖለቲካ አለመረጋጋትንና ውዝግብን ለመቋጨት ሲባል ከወታደራዊ አመራሮች ጋር በዲሴምበር 15 2022 የስምምነት ሰነድ ተፈራረሙ።
ዑመር አልበሺርን ተባብሮ ከስልጣን የጣሉት ሁለቱ ጀነራሎች የቀድሞ የጃንጃዊድ ሚሊሻ የአሁኑ ፈጥኖ ደራሽ ወታደራዊ ክንፍ አዛዥ ሙሐመድ ሐምዳን ዳጋሎና የሱዳን ወታደራዊ ኃይል አዛዥና የሽግግር መንግስቱ ካቢኔት መሪ አብዱል ፈታህ አልቡርሃን የየራሳቸውን ወታደራዊ ክንፍ ይዘው ከሰነበቱ በኋላ የፈጥኖ ደራሹ ኃይል ራሱን ከሱዳን ወታደራዊ ውጭ አድርጎ ማሰቡ የቅራኔ መነሻ በመሆን በሁለቱ ጀነራሎች መካከል የነበረውን ግንኙነት እንዳሻከረ ይነገራል። ነገር ግን ጸቡ የጀመረው አልቡርሃን ስልጣኑን ለህዝቡ አሳልፎ የመስጠት የውሳኔ ሐሳቡ ሐሚቲ ወይም ሙሐመድ ሐምዳን ዳጋሎ ውሳኔውን በመቃወም መግለጫ ካወጣ በኋላ ነው። ከዚያ በኋላ በሩሲያ እንደሚደገፍ የሚነገርለት ሙሐመድ ሐምዳን ዳጋሎ በመቶ ሺህ ከሚቆጠሩት በሱ ስር ከሚመሩ የፈጥኖ ደራሽ ኃይሎች በርከት ያለውን ቁጥር ወደ ሱዳን መዲና ወደ ካርቱም አሰግስጎ በማስገባት ማስፈር መጀመሩ የአልቡርሃንን ከስልጣን መፈናቀል ስጋት ስላናረው ሳልቀደም ልቅደም በሚለው ሂሳብ የሐሚቲ ኃይሎች የሰፈሩባቸውን ካምፖች በፕሌን በመደብደቡ በጸባጫሪነት እንደተመዘገበ ይነገራል። ለመሆኑ ይህ ሙሐመድ ሐምዳን ዳጋሎ ወይም ሐሚቲ ተብሎ የሚጠራው ግለሰብ ማን ነው? ወዲህ ነው ነገሩ። ግለሰቡ ከግመል ነጋዴነት በወንድሙ አማካኝነት ወደ ናጠጤ የወርቅ ነጋዴ ሚሊዮነርነት የተሸጋገረና ያለምንም ትምህርት የጃንጃዊድ ሚሊሻ የሚባለውን በሳዑዲና በኤምሬትስ መንግስታት ሲደገፍ የነበረውን ቅጥረኛ ጨካኝ ታጣቂ ቡድን ለመምራት በመብቃቱ ከአልበሺር የጄኔራልነት ማዕረግ የተሸለመ ግለሰብ ነው። የዳርፉርን ህዝብ በመጨፍጨፉ ከአልበሺር ጋር እጅና ጓንት የነበረ ግለሰብ ነበር። የሐሚቲ ኃይል የራሽያን ጥቅም ለማስጠበቅ በግለሰብ እንደተመሰረተ ከሚነገርለት የዋግነር ቅጥረኛ ወታደሮች ጋር ግንኙነት እንዳለውና በቅርቡም በሴንትራል አፍሪካ ከሚገኘው ካምፕ በኩል አውዳሚ ሚሳኤል እንዳስታጠቁት ሲነገር እሱ ግን አስተባብሏል። የሆነ ሆነው ከዚህ የሱዳን ግጭት ጀርባ ሀያላን ጎራ ለይቶ መሰለፋቸው ይሙን ነው። ከላይ እንደተጠቀሰው ራሽያና ቻይና ከአማጺው የሐሚቲ ኃይል ጎን ሲቆሙ አሜሪካና ግብጽ ከአልቡርሃን ጎን እንደቆሙ መረጃዎች እየወጡ ይገኛሉ። የነዚህ ሀያላን ፍላጎት ምንድነው ብለን ካለ የኃይል ፍጆታን ይሸፍናል። የማዕከላዊ የጂኦሎጂ ምርምሮች መሪ ሙሐመድ አቡ ፋጥማ ባደረገው የጋዜጣዊ መግለጫ እንዲህ ብሎ ነበር። ዩራኒየም በኑቢያ ተራሮች፣ በሰሜናዊ ኮርዶባና በምዕራብ ዳርፉር፣ በባዩዳ፣ በአባይ ወንዝ ሸለቆ፣ በቡታና እና በቀይ ባህር ተራሮች ውስጥ ይገኛል። የሱዳን ጂኦግራፊያዊ ክልል ከሰሃራ የበረሃ ክልሎች እስከ ኮረብታዎች፣ ከልዩ ልዩ የቮልካኖ ተራሮች እስከ ሸለቆዎች ያሉትን የተለያዩ አይነት የመሬት ገጽታን ያቀፈ ነው። ይህ የተለያየ አይነት መልክዓ ምድራዊ አቀማመጥና የተለያዩ ልዩ ማዕድኖች መገኛ ለመሆኑ ጥርጥር የለውም። የሰሜን ምስራቃዊ የቀይ ባህር ክልል ነሐስ፣ ወርቅ፣ ብር፣ ሐዲድ እና ዝንክ ክምችት አለው። ሱዳን በፎስፈረስ፣ በስልክ፣ በማንጋኒዝ እና በተለያዩ የብረት አይነቶች የታደለች ከመሆኑም በተጨማሪ በ2 ቢሊዮን ከግማሽ በርሜል የሚገመት የነዳጅ ሀብት በደቡብና በምዕራብ ዳርፉር አላት። የሱዳን መሬት 90% ለእርሻ የሚመች ቢሆንም እስካሁን ልታርስ የቻለችው 10% ብቻ እንደሆነም ይነገራል። ለዚህም ይመስላል እነዚህ ሀያላን አይናቸውን ሱዳን ላይ ያነጣጠሩት። ሱዳንን እርስ በርስ በማጋጨትና በማዳከም የዚህ ሀብት ተጠቃሚ እንዳትሆን በማድረግ ለራሳቸው መመዝበር ይፈልጋሉ። አሜሪካ ለረጅም ዘመናት የጣለችባትን የኢኮኖሚ ማዕቀብ አንስታ ከአሸባሪነት ሊስት ከሰረዘቻት በኋላ ኤምባሲዋን በሱዳን መክፈቷ የዘፈን ዳርዳርታው
እስክስታ ነው እንዲሉ ይመስላል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ፌብሩዋሪ ከሃሚቲ ጋር መገናኘቱ የዙ ፍላጎታቸው ማሳያ ነው ይባላል። ቻይናም አፍሪካን በመቆጣጠር የሸቀጦቿ ማራገፊያ ለማድረግ ያላትን እቅድ ለማሳካት ከምዕራባውያን ጋር ለመፎካከር በግንባታ ተቋራጭ ኩባንያዎቿ በኩል በሀገሪቷ ውስጥ መርመስመስ ከጀመረች ሰነባብታለች። ነገር ግን ከዚህ ዘመን በኋላ የአፍሪካን ሀብት መዝረፍ ቀላል ባይሆንም የእርስ በርስ ግጭቶችን በመቀስቀስ እንደ ሀሚቲ ያሉትን ሜሶናዊ ወንበዴ ተጠቅሞ የሚፈልጉትን ሊሰርቁ ይችላሉ። በመጨረሻም ለሱዳንና ለመላው የጥቁር ሕዝብ ሰላምን እየተመኘን የዛሬ ቅራችንን አገባደደን። አዘጋጅና አቅራቢ ዋድኮ ሙሐመድ ነኝ። ቸር ሰንብቱ።